ፎሬክስ ትሬዲንግ ፎሬክስ ትሬዲንግ ምንድን ነው? አሁን ባለንበት ያለኛው ክፍለ ዘመን ብዙዎች ስለ ፎሬክስ ትሬዲንግ የራሳቸውን አመለካከት በጠረጴዛ ዙሪያ ላይ ያድራሉ። በየሶሻል ሚዲያው በየማህበራዊ ትስስር ገጾች ስለ ፎሬክስ ይጻፋል። ሰዎች ከፎሬክስ ይሄን አገኘው ይሄን አጣው ሲሉ ትሰማላችሁ። አንዳንዶቹ እንደዚህ ሲሏችሁ ስትሰሙ ይሆናል። አንዴት ከተማራችሁ በቀን ከ50 እስከ $100 ወይም ከ500 እስከ $1000 የምትሰሩበት ሙያ ከ3 እስከ 1 ዓመት ባልሞላ ጊዜ ውስጥ ሚሊዮነር የምትሆኑበት የቢዝነስ ዘርፍ ወይም ደግሞ ሌሎች በቀጥታ ፎሬክስ ኤግዛክትሊ ጋምብሊንግ ሲሉ፣ ሌሎች ደግሞ በጭራሽ ጋምብሊንግ አይሆንም ብለው ሲመልሱላቸው ትሰሙ ይሆናል። እኛም 433 ፎሬክሶች ስለ ፎሬክስ ትክክለኛውን እውነተኛውን እና ከሁሉ የተሻለ የተባለውን አመለካከት ይዛችሁ እንድትጀምሩ የሚያደርግ ግልጽና አጭር ቪዲዮ አዘጋጀንላችሁ። እባካችሁ በትኩረት መከታተላችሁ እንዳትረሱ። ፎሬክስ የሚለው ቃል በአጭሩ ሲተነተን ፎሬን ኤክስቼንጅ ማለት ነው፣ የውጭ ምንዛሬ ግብይት። ነገር ግን ምናልባት የውጭ ምንዛሬ ግብይት ሲባል ቀድሞ ወደ አእምሯቸው የሚመጡት ባንኮች ሊሆኑ ይችላሉ። እውነታው ግን ምናልባትም እናንተ ሞምባሳን ወይ ናይሮቢን ለማየት ኬንያ ሄዳችሁ ከነበረ የዛን ጊዜ ፎሬን ኤክስቼንጅ ወይም ፎሬክስ ትሬደር ሆናችሁ ነበር ማለት ነው። ግን እንዴት? እያንዳንዱ ኤርፖርት ወይም ደግሞ አየር መንገድ ከአንድ ሀገር ወይ ሌላ ሀገር ትራንስፖርት ወይም መጓጓዝ ሲኖር የዛን ሀገር ገንዘብ ሰዎች እንዲጠቀሙ ይመነዝራል። የማንን ለማን? የራሳችሁን ገንዘብ ወደምትሄዱበት ሀገር ገንዘብ። ለምሳሌ በአሁኑ ጊዜ ይሄ ቪዲዮ ሲሰራ ወደ ኬንያ ናይሮቢ ብትሄዱ የኢትዮጵያን ብር በኬንያ ሺሊንግ መመንዘር ይጠበቅባቸዋል። አሁን ባለው የምንዛሬ ዋጋ አንድ የኢትዮጵያን ብር በ1.0082 የኬንያ ሺሊንግ ነው የሚመነዘረው። በአጭሩ 100 የኢትዮጵያ ብር 100.8 ሺሊንግ ወይም ደግሞ 1000 የኢትዮጵያ ብር 1008 ሺሊንግ ነው ማለት ነው። ነገር ግን እንደምታውቁት ከተወሰነ ጊዜ በፊት እንደዛ አልነበረም። የኢትዮጵያ ብር አሁን ላይ አንድ የኢትዮጵያ ብር $108 ነው። ከዚህ በፊት ግን አሁን $7 አካባቢ ነበር ማለት ነው። እና የዚያን ጊዜ አንድ የኢትዮጵያን ብር 2.27 ሺሊንግ አካባቢ ነው ማለት ነው። በአጭሩ 1000 የኢትዮጵያ ብር ወደ 2000 ሺሊንግ አካባቢ ነበር ማለት ነው እንበለውና የዛን ጊዜ ወደ ኬንያ ተጓዛችሁ፣ ከዛ ተመለሳችሁ እና ስትመለሱ የኬንያን ሺሊንግ ይዛችሁ ነው የመጣችሁት እና የዛን ጊዜ ያን ገንዘብ ያገኛችሁት በግማሽ የኢትዮጵያ ብር እጥፍ ያህል ሺሊንግ ነው። አሁን ባለበት